የፋኖ ከፍተኛ አመራሩ ከመንግስት ጋር መስማማታቸው እየተነገረ ነው። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር መሆናቸው የተነገረው ኮሎኔል ፋንታው ሟባው ከመንግስት ጋር በመስማማት የሰላም አማራጭ መቀበላቸውን የሀገር ውስጥ መገናኛ ብዙሃን እየዘገቡ ይገኛል። የአማራ ፋኖ ህዝባዊ ድርጅት ወይም አፋር የተባለው ምክትል ሊቀመንበር መሆናቸው የተነገረው ኮሎኔል ፋንታውን ቡድኑ ቀደም ሲል ከአማራ ክልል መንግስት ጋር የደረሰውን ስምምነት በመቀበል ወደ ሰላም እንቅስቃሴ መመለሳቸው ተገልጿል። በአማራ ክልል ከሚንቀሳቀሱ ታጣቂ ፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ወይም አፋድ ባለፈው ህዳር መጨረሻ ላይ ከክልሉ መንግስት ጋር የሰላም ስምምነት ወይም ዘላቂ ፊርማ መፈራረሙ ይታወሳል። የሰላም ስምምነቱ እንዲፈረም በማድረግ በኩል የአፍሪካ ህብረት እና የምስራቅ አፍሪካ ልማት በይነ መንግስት ድርጅት በሚል ጋር መሳተፋቸው የተዘገበ ሲሆን በወቅቱ ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እና ከአማራ ፋኖ ህዝባዊ ድርጅት ተወካይ ማስረሻ ሰጤ እንደነበሩ ተዘግቧል። ኮሎኔል ፋንታሁን የትጥቅ እንቅስቃሴውን በመተው ወደ ሰላማዊ ህይወት ከተመለሱ የአፋድ አመራሮች ሁለተኛው ሆኗል። ኮሎኔሉ ቡድኑ ከአማራ ክልል መንግስት ጋር በአፍሪካ ህብረት ወይም ከኢጋድ ጋር ባደረገው ስምምነት የስምምነቱ አካል የሆነውን ስምምነት በመቀበል የተመለሱት ከታጣቂ ቡድኖቻቸው አባላት ጋር መሆኑን የአማራ ክልል መገናኛ ብዙሃን ተቋም የሆነው አሚኮ እየዘገበ ይገኛል። በሌላ በኩል አሜሪካ በኢራን ላይ ጠንካራ እርምጃ ልትወስድ እንደምትችል እየተዘገበ ነው። ኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ቀጥሏል። እስካሁን ወደ 500 የሚደርሱ ሰዎች ወይም በጸጥታ ኃይሎች መገደላቸውን የመብት ተቆርቋሪዎች ሲገልጹ 50 የሚሆኑ የጸጥታ አካላት ደግሞ መገደላቸውን የሀገሪቱ መንግስት አስታውቋል። መንግስት በተቃዋሚዎች ላይ የሚወስደው እርምጃ ያሳሰባቸው ምዕራባውያን ድርጊቱን እየተቃወሙ ሲሆን፣ አሜሪካ ደግሞ የአጸፋ እርምጃ ልትወስድ እንደምትችል እየገለጸች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ጣልቃ ለመግባት በጣም ጠንካራ አማራጮችን እያጤነች ነው ሲሉ፣ የኢራን የውጭ ጉዳይ ሚኒስትር በበኩላቸው አገራቸው ቅድመ ጥቃት የመፈጸም እቅድ እንደሌላት፣ ነገር ግን ጥቃት ከተፈጸመ ለጦር ዝግጁ መሆኗን አስታውቀዋል። ይህ በእንዲህ እንዳለ በመላው ኢራን የኢንተርኔት አገልግሎት በመቋረጡ በሀገር ውስጥ በአሁኑ ጊዜ ምን እየተካሄደ እንደሆነ በትክክል ለማወቅ አዳጋች አድርጎታል። የመንግስት የቴሌቪዥን ጣቢያና ሌሎች መንግስት መገናኛ ብዙሃን ከእሁድ ምሽት ጀምሮ ያለው ሁኔታ የተረጋጋ መሆኑን የሚያመላክቱ ዘገባዎችን እያወጡ ቢሆንም አንዳንድ የሰብአዊ መብት ተሟጋቾችም ድርጅቶች በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀሩና በሺዎች የሚቆጠሩት ደግሞ በእስር ላይ እንደሆኑ ገልጸዋል። ከዋና ከተማዋ ቴህራንም ውጭ በሚገኝ ክፍል የአስክሬን ማስቀመጫ ስፍራ ቢያንስ 180 አስክሬኖች በጨርቅ ተጠቅልለው ይታያሉ ተብሎ ተዘግቧል። ኢራን ለድርድርም ሆነ ለጦር ዝግጁ መሆኗን ጭምር አስታውቃለች። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረ ግን ጦርነት እንዲሁም ለድርድር ዝግጁ መሆኗን በውጭ ጉዳይ ሚኒስትሯ በኩል ይፈልጋለች። ባለስልጣኑ ይህን ያሉት ዶናልድ ትራምፕ አሜሪካ በኢራን ጣልቃ ልትገባ እንደምትችል ጠቁመው ወታደራዊ ኃይላችን ጠንካራ አማራጮችን እየተመለከተ ነው በማለት ኢራን ለድርድር ጥሪ ማቅረቧን ካሳወቁ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በቴህራን የውጭ ሀገራት አምባሳደሮች በተገኙበት ባደረጉት ንግግር ኢራን ጦርነት አትሻም በማለት የሀገራቸው ጠላቶች የተሳሳተ ስሌት እንዳይገቡ አስጠንቅቀዋል። ለድርድር ዝግጁ ነን፣ ነገር ግን ድርድር በእኩል መብትና በጋራ መከባበር ላይ የተመሰረተ መሆን አለበት በማለት የአሜሪካው ፕሬዝዳንት ስለ ኢራን የድርድር ፍላጎት ያላት መሆኑን አረጋግጠዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው ለጋዜጠኞች እንደተናገሩት በዶናልድ ትራምፕ ልዩ መልእክተኛና በሚኒስትሩ መካከል አስፈላጊ መልእክት ለመለዋወጥ የሚያስችል የግንኙነት መስመር መከፈቱን ገልጸዋል። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው እንደተናገሩት ድንገተኛ ጥቃት መፈጸም የኢራን ፍላጎት እንዳልሆነ፣ ጥቃት ከተፈጸመ ግን ለጦር ዝግጁ ነን በማለት አጽንኦት ሰጥተው ገልጸዋል። የኢራን ብሔራዊ ደህንነት የበላይ ምክር ቤት አካል የሆነው የመከላከያ ምክር ቤት ቀደም ሲል ባወጣው መግለጫ በህጋዊ ራስ የመከላከል ማዕቀፍ ውስጥ ኢራን ጥቃት ከተፈጸመ ብቻ ምላሽ በመስጠት ላይ አልወሰንም በማለት ስጋት በሚፈጥሩ ወገኖች ላይ ጠንካራ እርምጃ ወይም ቅጣት እንደሚጠብቃቸው አስጠንቅቀው ነበር። ውድ ተከታታዮቼ ይዤላችሁ የቀረበው ዕለታዊ ጉዳይ ይህ ይመስል ነበር። ለእኔ ቻናሉ አዲስ በመሆኑ እናንተ ስለማይጎዳ እኔ ይጠቅመኛልና ሰብስክራይብ እንድታደርጉልኝ እጠይቃለሁ። አመሰግናለሁ።